ደግሞ የደረስክብኝ አንተ እንጂ እኔ አይደለሁም። ስሜን ባልዋልኩበት ያነሳው ስሜን ያስጠፋው አንተ እንጂ እኔ አይደለሁም። ይሄን ደግሞ ጠንቅቀህ ታውቃለህ። ላደረከው ነገር ደግሞ ለጥፋት ደግሞ ድብና አድርጌ ምላሹን ሰጥቻለሁ። ከዚህም በኋላ ሌላ ነገር ለማድረግ ብትሞክር፣ ከዚህም በኋላ ስሜን ብታነሳ እጥፍ ድርብ አድርጌ ነው መመልስላችሁ። ገባ አይደለ? ስለዚህ ከዚህ በፊት እንደነበረው ዝም ብዬ ምናምን የማልፈ እንዳይመስልህ በደንብ ተጠንቀቅ። ጨርሰናል በቃ ባይ አላማት ነው እንዳደገኛ እንደ ኃይለኛ ምናምን ነገር ያደርጋታል። የሆነ አንዳንድ ጊዜ እንዴት ነው ሰውን ተናጋሪ ለማድረግ ከሰው አንዳንድ ቃላቶች ለመልቀም ምናምን ነው የምታወራው። ይሄሻማ የሆነ እልህ የተሞላ ንግግር ነው። ዛሬ እንኳን ጠርተናት በሰላም ልናወራ ፈልገን በሰላም ማውራትን አይደለም ምርጫ የምታደርገው። ይሄ እንዴት ነው የእልህ ስራ? በቃ እኔ እንዲህ ነኝ ምናምን ከዚህ እንደዚህ አይነት ሰው ደግሞ መቼም ቢሆን ነገሮችን ሊቀየር አይችልም። እኛውን የሆነ ነገር ስለለፋን ምናምን ሊቀየር አይችልም። ጊዜ ራሱ ነው ሊቀየር አይችልም ከዚህ በኋላ